ቆዳችሁን ለማሳመር ብዙ ብር ማውጣት አያስፈልግም። በጣም ቀላል የሆነ ለጀማሪዎች የሚሆን ምርጥ ሩቲን አሁን ነግራችኋለሁ። ሰላም ጤና ይስጥልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በጣም በጠይቃችሁኝ መሰረት ለጀማሪዎች የሚሆን በጣም ምርጥ የሆነ የፊት እንክብካቤ ሩቲን ይዤላችሁ መጥቻለሁ። ቆዳን ለመንከባከብ የግድ 10 አይነት ቅባቶችን መጠቀም አያስፈልግም። 3 መሰረታዊ የሆኑ ደረጃዎች በጣም በቂ ናቸው። እነሱን አሁን ከዚህ በመቀጠል አሳያችኋለሁ። እነኝን ተከታትላችሁ ካዳመጣችሁ በጣም ጠቃሚ ነገር ነው የምታገኙበት፣ በጣም ታተርፉበታላችሁ። በዚህ አጋጣሚ ይህን ቪዲዮ እያያችሁ ሰብስክራይብ ያላረጋችሁ ቤተሰቦቼ ሰብስክራይብ በማድረግ ላይክ በማድረግ እንድታበረታቱኝ የተሻለ ነገር ይዤ እንደመጣ እንድታግዙኝ እጠይቃችኋለሁ። አመሰግናለሁ። አሁን ወደ ሩቲኑ እንሂድ። የመጀመሪያው የሚሆነው ምንድነው? ክሊንዘር ነው። ኦብቪስሊ የመጀመሪያ ሁሉ ጊዜ የሚሆነው ቆዳችንን ኦር ፊታችንን ሰውነታችን ሊሆን ይችላል የመጀመሪያው ማጽዳት ነው፣ መታጠብ ማለት ነው። በቀን 2 ጊዜ ጠዋትና ማታ ለፊት ተብሎ በተዘጋጀ የፊት መታጠቢያ መታጠብ አለባችሁ። እኔ እዚህ ጋር በጣም አድቫይዝ ማድረጋችሁ በተቻላችሁ አቅም ሳሙና እንድታቆሙ ነው። ሳሙና በጣም ፊትን የሚያደርቁ ኬሚካሎች በውስጡ ስለያዘ በጣም ነው ቆዳችሁን የሚያደርቀው፣ እንዲበላሽ የሚገፋፋው እና በተለይ ደግሞ የተራ የገላ ሳሙናዎችን ፊታችሁ ላይ የምትጠቀሙ ሰዎች ተባካችሁ አድቡ። ምክንያቱም ቆዳችሁን ዴይ ባይ ዴይ እያሳሳችሁትና እየጎዳችሁት ነው ያላችሁት። ስለዚህ ለፊት ተብሎ በተዘጋጀ የፊት መታጠቢያ ፌስ ዋሽ እንደ ቆዳችሁ ታይፕ ለኦይሊ፣ ለድራይ፣ ኮምቢኔሽን፣ ሴንሲቲቭ ተብሎ በተዘጋጁ በእነሱ ትጠቀሙ እመክራችኋለሁ። ከዛ በተረፈ ግን እኔ ሁሌም የምነግራችሁ እኔ መራሴ ተጠቅሜው በጣም በዙሪያዬም ባሉ ጓደኞች ተጠቅሜ በጣም ኢፌክቲቭ የሆነ ለውጥ ያየንበት በቤታችን ውስጥ የፊት መታጠቢያ ፓውደር አዘጋጅተን እየተጠቀምን ነው። እዚህ ጋር አታች አደርግላችኋለሁ። አሰራሩን አስቀምጫለሁ። ከ7 አይነት ኢንግሪዲየንት ነው የሚዘጋጀው። እሱን አዘጋጅታችሁ በፊት መታጠቢያ ፓውደር ሰውነታችሁንም ፊታችሁንም ትታጠቡ የሚገርም ለውጥ ነው የምታዩት። ምንም አይነት ኤክስፔንሲቭ የሆነ ፌስ ዋሽ አያስፈልጋችሁም። ኬሚካል የሞላበት መታጠቢያ አያስፈልጋችሁም። እነኚህን ተፈጥሯዊ የሆኑ እህል ዘሮችን በመጠቀም ለፊታችሁ የፊት መታጠቢያ ፓውደር አዘጋጅታችሁ በሱ ትታጠቡ ጠዋትና ማታ። ውስጡ ባለው የፊት ብራይት የማድረግ ጥቋቁር ነገሮችን የማጥፋት ባህሪ ስላለው ስሩ ታይም ስኪን ኮምፕሌክሽናችሁ በጣም አሪፍ እየሆነ ይመጣል። ስለዚህ እሱን እኔ አድቫይዝ አደርጋችኋለሁ። ከዚህ በመቀጠል ደግሞ ሁለተኛው ሁልጊዜም የማይረሳው ደግሞ ምንድነው? ሞይስቸራይዘር ነው። ሞይስቸራይዘር በምትጠቀሙበት ጊዜ ቆዳችሁ እንዳይደርቅ እንዳይሰነጣጠቅ ታደርጉታላችሁ። እዚህ ላይ የሃይድሬቲንግ እና የሞይስቸራይዚንግ ኢፌክት ኔክስት ታይም የሁለቱን ልዩነት ይዤላችሁ እመጣለሁ። አሁን ላይ ግን ሞይስቸራይዘር ላይ ስለሆነ ፎከስ የምናደርገው እዚህም ላይ ለፊታችሁ ቆዳ ተስማሚ የሆነ አክኒ ፕሮን ስኪን ቢኖራችሁ፣ ድራይ ስኪን ቢኖራችሁ፣ ኦይል ስኪን ቢኖራችሁ ኮምቢኔሽን ለሁሉም አይነት ተስማሚ የሆኑ ለነዛ ተብለው የተዘጋጁ ሞይስቸራይዘሮች አሉ። ስለዚህ እነሱን ገዝታችሁ በመጠቀም ቆዳችሁን መንከባከብ፣ ማሳመር፣ መጠበቅ ትችላላችሁ ማለት ነው። ሞይስቸራይዘር ላይ ብዙ ሰዎች የሚሰሩት ሚስቴክ ምንድነው? ኦይሊ ስኪን ኦር ደግሞ ብጉር ያለበትም ስኪን ከሆነ ሞይስቸራይዘር አያስፈልገውም ብለው ነው የሚያስቡት። ነው አይደለም። ሞይስቸራይዘር ቆዳችሁ ኦይሊ ነው ብላችሁ ባሳጣችሁት ቁጥር፣ አክኒ ፕሮን ስኪን ነው ብላችሁ ባሳጣችሁት ቁጥር ሞር ለአክኒ ድራይ እየሆነ ቆዳችሁ በመጣ ቁጥር ሞር ለአክኒ እየተጋለጠባችሁ ነው የሚመጣው። ስለዚህ ለቆዳችሁ ታይፕ ተስማሚ የሆነ ሞይስቸራይዘር መጠቀም ትችላላችሁ። እኔ እዚህ ጋር አሁንም ሪኮመንድ ማደርጋችሁ አክኒ ፕሮን ስኪን ላልሆናችሁ ሺያ በተር አንደኛ የቆዳችንን ከላይ ሌየሩን ራሱን ፕሮቴክቲቭ ሌየሩን ጠንካራ እንዲሆን የሚያምር እንዲሆን ራሱን ከተለያዩ ባክቴሪያ፣ ንፋስ ነገሮች እንዲከላከል ቆዳችሁን ያጠነክርላችኋል። አትሊስት ቀን እንኳን ባትቀቡ ማታ ሺያ በተር ተቀብታችሁ እደሩና ውጤቱን
በጣም በአጭር ጊዜ ውስጥ ታዩታላችሁ። እኔ ቀንም ማታም ነው የምጠቀመው። ኦብቪየስሊ ኖርማል ቱ ድራይ ስኪን አንዳንዴ አክኒ እንትን የማት ባህሪ ያለው እንደዛ ሲሆን ሆልድ አረገዋለሁ፣ ከዛ ደግሞ ቀባለሁ። ጀስት በእርግጥ አክኒ የሚያወጣባችሁ ከሆነ አድቫይዝ አላረጋችሁም፣ ግን ሞክራችሁት አክኒ ማያወጣባችሁ ከሆነ አሁንም ምክራችሁ ሺያ በተር እንጠቀሙ ነው። ማታ ማታ የምጠቀሙት ከሆነ ኦብቪየስሊ ምንም አያወጣባችሁ። ስለዚህ ሺያ በተር። ከዛ ውጪ ግን አክኒ ፕሮን ስኪን የሆናችሁ ሴንሲቲቭ ስኪን የሆናችሁ ሰዎች ለቆዳችሁ በተዘጋጀ ታይፕ በተዘጋጀ ሞይስቸራይዘር ቆዳችሁን ሞይስቸራይዝ ማድረግ ትችላላችሁ። እዚህ ጋር ሴንሲቲቭ ላይ እንድታሰምሩልኝ የምፈልገው ሴንሲቲቭ ስኪን ያላችሁ ሰዎች ማታ ማታ ሺያ በተር ብትጠቀሙ ስሩ ታይም ቆዳችሁ እየጠነከረ ስለሚመጣ በሙቀት በፀሐይ ጊዜ መቅላት ማሳከክ የሚለው ነገር እየቀረ ነው የሚመጣው። እመኑኝና ሺያ በተር ማትጠቀሙ ሰዎች ሺያ በተር መጠቀም ጀምሩ። ኢቭን ለልጆቻችሁም ጭምር ማለት ነው። ለልጆችም ጭምር ነው የምትጠቀመው። ይሄ ፀሐይ ላይ ልጆች አይታችሁ ከሆነ ትርቴ ሲሉ ነጫጭ ነገር ይወጣባቸዋል፣ ጥቋቁር ነገር ሂፍታቸው እንደ መጥቆር ይላል። እሱን ኢፌክት ይቀንስላቸዋል። በዛ ላይ በጣም ምንም ጥያቄ የለውም ናቹራል ነው። ይሄ ከሺያ ከሚባል ዛፍ ላይ የሚገኝ ከፍሬው ከሱ የሚዘጋጅ ቅቤ ስለሆነ ናቹራል ነው። ምንም አይነት ፕሪዘርቫቲቭ አዲቲቭ ይሄ ከለር ምናምን የለው። ስለዚህ እሱ እንድጠቀሙ አድቫይዝ አደርጋችኋለሁ። ሶስተኛና የመጨረሻው ግን ደግሞ አትሊስት ኖት ዘ ሊስት ማን ነው የመጨረሻም ቢሆን ግን የመጨረሻ ያልሆነው ዋነኛው ሰንስክሪን ነው። ይሄን ሁሉ ነገር አድርጋችሁ ሞይስቸራይዘራችሁን አስተካክላችሁ ክሊንዘራችሁን አስተካክላችሁ ግን ደግሞ ሰንስክሪን የማትጠቀሙ ከሆነ ቆዳችሁን እየጎዳችሁት ነው። ምክንያቱም የፀሐይ ኢፌክት በጣም በጣም ከምታስቡት በላይ ከባድ ነው። ዋነኛውና ትልቁ ፀሐይ ስኪን ካንሰር ያመጣል። ሁለተኛው ደግሞ ጥቋቁር ነጠብጣቦች ቆዳችሁ ላይ እንዲወጡ ሃይፐር ፒግመንቴሽን ለማዲያት ያጋልጣችኋል። ይሄ ከሆርሞናል ከተለያዩ ነገሮች ጋር ተያይዞ ብጉር ራሱ የሚወጣባችሁ ከሆነ ያ ብጉር ጥቋቁር ነጠብጣብ ጥሎ እንዲያልፍ ቶሎ እንዳይድን ነው የሚያደርገው እና ሰንስክሪን በፍጹም ከሩቲናችሁ ላይ መጥፋት የሌለበት ነገር ነው። ኦብቪየስሊ ሰንስክሪን ሰፖርት ለማድረግ ጥላ መያዝ ስፔሻሊ ከ4 ሰዓት እስከ 9 ሰዓት ምናምን ባሉ ታይሞች ውስጥ ከአቅም በላይ ካልሆነ አለመንቀሳቀስ መሞከር፣ እንደዚህ ነገሮችን ብታደርጉ ሞር ሰፖርት አድርጋላችሁ እና ሰንስክሪን በጣም በጣም መስት ነው። እነኚህ ነው የነገርኳቸውን 3 ደረጃዎች ክሊንዘር፣ ሞይስቸራይዘር እና ሰንስክሪን ቆዳችንን እናጸዳለን እና ለሰልሳለን። ከፀሐይ መከላከያ እንጠቀማለን። እነኚህን 3 ነገሮች በተከታታይ ከ2 ሳምንት እስከ 6 ሳምንት ባሉት ጊዜዎች ውስጥ ኮንቲኒየስሊ አድርጉትና ከዛ በኋላ የፊታችሁን ለውጥ መታችሁ እዚህ ኮሜንት ሴክሽን ስር አሳውቁን። ምክንያቱም በእርግጠኝነት በጣም ብዙ ለውጥ ነው የሚኖራችሁ። ስለዚህ አይ ሆፕ ይህ ቪዲዮ ጠቅሟችኋል ብዬ አስባለሁ። በሚቀጥለው ቪዲዮ ደግሞ የሰውነት ቆዳ እንክብካቤን እናያለን። ሰብስክራይብ እያደረጋችሁ የደውል በተኗን ተጭናችሁ ጠብቁኝ። ምክንያቱም አሪፍ ቪዲዮ ነው በሚቀጥለው ይዤላችሁ መጣው። እንዳያመልጣችሁ ቶሎ እንዲደርሳችሁ የደውል በተኗን መጫን እንዳትረሱ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ባይ